ወጣቶች ትላንትን ብቻ እያሰባችሁ በትላንት ባለፈ ታሪካችሁ ከሆነ አሁን ብሄድ ይሻለኛል እያላችሁ እየተጨነቃችሁ ያላችሁት ያለፈው አልፏል። በትላንት ውስጥ ብቻ የምትኖሩ ከሆነ በጭንቀት ውስጥ እየኖራችሁ ነው ማለት ነው። ዛሬ አዲስ ቀን መጥቷል። ነገ ማለዳ አዲስ ማለዳ ናት። ነገ አዲስ ቀን፣ ነገ እግዚአብሔር አዲስ ዕድል ሰጥቷል። ለምን ትላንት ላይ ብቻ በትላንታችሁ ባለፈ ሕይወት ከኖራችሁ ትላንታችሁን ብቻ ያጣችሁትን ነገር እየቆጠራችሁ ከኖራችሁ እመኑኝ ትጨነቃላችሁ። ስለዚህ ዕድል የተሰጣችሁ እጃችሁ ላይ ያለውን ዛሬያችሁን ታበላሻላችሁ። ምን ማለት ነው? ትላንትን ብቻ በማሰብ አትጨነቁ። አዲስ ቀን መጥቷል። ተዘጋጁ። ደግሞስ ወገኖቼ ነገን ደግሞ ብቻ ለመኖር ነገ እንዴት እኖራለሁ ነገ ካላችሁ ትላንትን በጭንቀት ነገን ደግሞ በስጋትና በፍርሃት ብቻ ትኖራላችሁ። ስለዚህ አጥፋ ግደን ጠጣ ሊላችሁ ይችላል። ታዲያ ምንና ዛሬ አመስግኑና ደስ ይበላችሁ። ዛሬ እግዚአብሔር አንቅቷችሁ የለም፣ ደስ ይበላችሁ። ነገን ተውት፣ በትላንትም አትጨነቁ። ነገ እግዚአብሔር ነው፣ ለእግዚአብሔር ስጡት። ቀን የሚያመጣውን አታውቁምና በነገ ላይ አትጨነቁ። እንዴት እኖራለሁ አትበሉ። ዛሬያችሁን አታበላሹ፣ ነገችሁንም አታጨልሙ። እንዴ የተወደድክ አንተ ወጣት ሆይ ኤፍ ስላገኘ ሕይወትህን ሁሉ ኤፍ ማድረግ አለብን። እርግጥ ነው ኤፍ ስላገኘ ምናልባት አንዱን ቀን ሊደብርህ ይችል ይሆን። እሺ ይሁን፣ ሰው አጥንታ እንደዚህ በመሆን ግንስ አንዷ ኤፍ ሕይወትህን ሁሉ ልታጨልምባት ልትፈቅድላት ይገባል። ሌላ ኤ የለም፣ ሌላ ቢ ፕላስ የለም። አንድ ሰው ነው እንጂ ከዳን፣ ዓለም ሁሉ ከዳን አይደለም። ዛሬ እንዲህ እያሰብን መወሰን አለብን። ትላንትን ለጭንቀታችን ነገ ለስጋትና ለፍርሃታችን ብቻ እየሰጠን ለምን ራሳችን አንተ የእግዚአብሔር ነህ። መጠቅለያዬ እንዳላበዛባችሁ ልዘግለለው። የእግዚአብሔር ቃል እንዲህ ይላል፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። አንተ ለአንተ የተሰጠህ አደራ ነህ እንጂ አንተ ያንተ አይደለም። ከዛሬ ጀምሮ ይህንን ለድምፅ ንገረው። እኔ አይደለሁም፣ በዋጋ የተገዛው እኔ ገዢ አለኝ፣ ባለቤት አለኝ። የእኔ ነህ የሚልኝ አለ፣ የእኔ አይደለሁም። ስለዚህ በራሴ ላይ አንዳቻለ ቀን የሚያመጣውን ስለማታውቅ ዝም ብለህ ታግሰህ ኑር። ወገኖች የእግዚአብሔር ቃል የሚለው ይሄንን ነው። ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋል። እና ምን ላድርግ? ትናንት ምንም እንዳልተደረገልህ አድርገህ ብዙ ነገር አሳልፈዋል። ትላንትን ያሳለፈህን አምላክ ነገንም እንደሚያሻግርህ እመን። ትላንትን ለትውስታ ነገን ለተስፋ ዛሬን ደግሞ በትዕግሥት አሳልፈው። አትቁነጥነጥ፣ ታጋሽ ሁን። አንዳንዶች ምን እሆናለሁ ነገን እንዴት እሻገራለሁ ብለው ራሳቸውን ያጠፉ ብዙ ሰዎች እንደነበሩ በዚህ HIV ኤድስ በሚባለው ዘመን በልጅነት ትዝታዬ ትዝ ይለኛል። ብዙዎች ራሳቸውን አጥፍተው ነበር በቃለን ብለው። ግን ይገርማችኋል ዛሬ HIV ኤድስ ከሚባለው ቫይረስ ጋር ሰውን በደስታ ቢኖሩ ብዙዎች አሉ። ቀን የሚያመጣውን አታውቅም። አንተ በቀን ላይ ቆራጥ ወሳኝ ለምትሆና ማን ፈራጅ ያደረገ? ይኸው በደስታ ይኖራሉ፣ ተስማምቷቸው ይኖራሉ፣ ልጆች ወልደው ከብደው ይኖራሉ። ዛሬ በመጣው ነገር አትደንግጡ። ነገ ምን እንደሚፈጠር አታውቁ። ለእግዚአብሔር ደግሞ ፈቀቅ ብላችሁ አትቁነጥነጡ፣ ትዕግሥት አትጡ። ቀን ለእግዚአብሔር ስጡ። ትላንትን ለትውስታ፣ ዛሬን ለደስታ፣ ነገን ለተስፋ